بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته يه يقاعدة النورانية تمهرتاتين كفل أمستنو بسلفنو كفلاتين لاي الدرس الثاني بلن ሶስት መስመሮችን አይተን ነበር ኢንሻአላህ ዛሬ ደግሞ ከአራተኛው የምንነሳ ይሆናል እሱም ባ ነው ቢስሚላሂ الرحمن الرحيم با تا ثا نون يا باء ألف نون ألف تاء ألف يا ألف ثاء ألف باسين ياسين نون سين تاسين ثاسين ثاجيم تاحا نون خا طيب እነዚህን ይመስላሉ ኢንሻአላህ እያብራራን እንመለስ حروف الهجاء ላይ እንደተመለከትነው ባ ታ ሳ ኑን ያ እነዚህን ሐርፎች ከሌሎች ሐርፎች ጋር አቆራኝቶ ሊያሳዩን ነው በመጀመሪያ ባ ብቻዋን ስትቀመጥ ያላትን ቅርጽ ተመልከቱ ታንም ሳንም ኑንንም ያንም ተመልከቱ ይሄ የምትመለከቷቸው ብቻቸውን ሲሆኑ ያላቸው ቅርጽ ነው ነገር ግን ከሌላ ጋር ሲቆራኙ ደግሞ ምን አይነት ቅርጽ እንደሚኖራቸው ተመልከቱ ማለት ነው እንደሚታወቀው ይሄ ባ ታ ሳ ኑን ያ እነዚህ ነጠላዎች ናቸው ሙረከብ የሚሆኑት ደግሞ ከዚህ በኋላ ነው ለምሳሌ መጀመሪያ ላይ ባን አንጥቶልናል ባን እዚህም ደግሞ ሙረከቡ ላይ ከአሊፍ ጋር አድርጎ በዚህ መንገድ አምጥቶታል ባ አሊፍ ነው የምንለው ስናነብ ባ አሊፍ አያችሁት ባ ከአሊፍ ጋር ሲያያዝ የሚኖረው ቅርጽ በዚህ መንገድ ነው መጀመሪያ ላይ ስትመለከቱት ይሄን አይነት ቅርጽ ነበር ያለው ነገር ግን ከአሊፍ ጋር ሲያያዝሳ በዚህ መንገድ ሆኗል ማለት ነው ቀጠለ ኑን አሊፍ ኑን ብቻውን ሲሆን የዚህ አይነት ቅርጽ ነበረው ነገር ግን ከአሊፍ ጋር ሲያያዝ ደግሞ በዚህ መንገድ ይሆናል ማለት ነው ኑን አሊፍ ይሄ በቀይ ቀለም የተቀባው ኑን ነው ይሄ ወደ ላይ የቆመው ደግሞ ጥቁሩ አሊፍ ነው ማለት ነው በመቀጠል ታ አሊፍ ታ ብቻዋን ስትሆን ያላት ቅርጽ ይሄ ነበረ ነገር ግን ከአሊፍ ጋር ስትቆራኝ በዚህ መንገድ ሆናለች ማለት ነው ታ ይሄ የምትመለከቱት ሰማያዊ ቀለም ያለው ነው ይሄ ደግሞ ጥቁሩ ወደ ላይ የቆመው አሊፍ ነው በአንድ ላይ ሲያያዝ ታ አሊፍ طيب ያ እንግዲህ ያን ያመጣልን ዳር ላይ ባለው ኸጡ በሚታወቀው ነው ማለት ነው ነገር ግን ሁለት ነጥብ ያለውንም ብንመለከት እንደዚያው ነው ያ ይሄው የምታዩት ነው መጀመሪያ ላይ ሲጻፍና መካከል ላይ ሲጻፍ ሁለት ነጥብ ባለው ያ ነው የሚጻፈው ተባብለናል ማለት ነው طيب ያ ከአሊፍ ጋር ሲቆራኝ በዚህ መንገድ አስቀምጠውልናል ያ በጥቁር ቀለም የተቀባው ነው አሊፍ በቀይ ቀለም የተቀባው ነው ስናያይዘው ያ አሊፍ ብለን እናነባለን ያ አሊፍ ብለን እንዳንስም ማለት ነው አሊፍ ተብሎ አይሳብም ያ አሊፍ ብለን እናነባለን ቀጣይ ሳ አሊፍ ሳ ብቻውን እንዳለ ይሄ ነበር ቅርጹ ነገር ግን ተያይዞ ሲመጣ በዚህ መንገድ መጥቷል ሳ እንደምትመለከቱት ይሄ ሰማያዊ ቀለም ያለው ነው አሊፍ ደግሞ ይሄ
ጥቁሩ የቆመው ነው ማለት ነው። በአንድ ላይ ስናነበው ሳ አሊፍ ሳ አሊፍ። ጠይብ ይሄ እንግዲህ እነዚህ ከላይ የመጡት ሐርፎች ከአሊፍ ጋር ሲያያዙ ያላቸውን ቅርጽ በዚህ መንገድ አምጥቶልናል። ባ አሊፍ፣ ኑን አሊፍ፣ ታ አሊፍ፣ ያ አሊፍ፣ ሳ አሊፍ። ይሄ ከአሊፍ ጋር ሲያያዙ ያላቸው ቅርጽ ነው። ከሌላ ሐርፍ ጋር ደግሞ እነዚህ ሆኖ ሐርፎች አያይዞ ሊያመጣልን ነው። ከሲን ጋር ባሲን፣ አያችሁት? ባ መጀመሪያ ላይ ቅርጹ ይሄ ነበር ብቻውን እንደተቀመጠ። ከሲን ጋር ሲያያዝ ደግሞ አትች ብቻ ናት ቅርጿ ማለት ነው። ሰማያዊ ቀለም ያላት ብቻዋን። ወደፊት ያለው ሳሄ የማን ነው? የሲን ነው። ስለዚህ ባ ከታች ባለችው በአንድ ነጥቧ ብቻ ነው የምንለየው። ይሄ መጀመሪያ ያለው አቋም ሁልጊዜ ማንኛውም ቦታ ላይ ይቀጥላል ማለት አይደለም። ከሌላ ሐርፍ ጋር ሲያያዝ ይቀየራል ማለት ነው። ይሁት እዚህ ጋር በምን መልኩ እንደመጣ ባሲን ባሲን። ጠይብ ቀጠለ ያሲን ያ ተመልከቱ፣ ይሄ ነበረ ወይንም ደግሞ ይሄ ነበረ። ወደዚህኛው ስናመጣው ተቀይሯል። ያሲን ይሄ ሰማያዊ ቀለም ያለው ያ ነው። ይሄ ደግሞ የምትመለከቱት ሲን ነው። ያሲን ያሲን ብለን እናነባለን። ቀጠልን ወደ ኑን አርፈናል። ኑን ይሄው በዚህ በቀይ ቀለም የተጻፈው የመጀመሪያ ብቸኛ አቋሙ ይሄ ነበረ። ከሲን ጋር ሲያያዝ በዚህ መንገድ ሆኗል። ኑን ሲን ኑን ሲን። ቀጠለ ታ ይሄ ነበር ብቻ ያለውን አቋም ከሲን ጋር ሲያያዝ በዚህ መንገድ ሆኗል። ታሲን ታሲን። ሳ ብቻውን የነበረው አቋም ይሄ ነበረ። ከሲን ጋር ሲያያዝ በዚህ መንገድ ሆኗል። ሳሲን ሳ የመጀመሪያው በምላሳችን ጫፍ፣ ሁለተኛው በጥርሳችን ነው። ሳሲን ሳሲን ብለን እናነባለን። ጠይብ አሁንም ቀጠለ ሳ ጂም። ሳ ከጂም ጋር ሲያያዝ ይሄን አይነት ቅርጽ አለው። ደግሞ ሳጂም ይለያል። ሳጂም። ቀጠልን ታ ደግሞ ከሐ ጋራ ሲያያዝ ይሄ ታ ከሐ ጋራ ሲያያዝ ይሄን አይነት ቅርጽ አለው። ታሐ ታሐ። ኑን ደግሞ ከኻ ጋራ ሲያያዝ ይሄን አይነት ቅርጽ አለው። ኑን ኻ ኑን ኻ። ጠይብ ስለዚህ እያንዳንዳችሁ ሐርፎች ብቻቸውን ሲኖራቸው ያለው አቋምና ከሌሎች ሐርፎች ጋራ ሲያያዙ ምን አይነት ቅርጽ እንዳላቸው ልብ ብለን ልንመለከት ይገባል። ለዚያ ነው መጀመሪያው ክፍላችን ላይ ምን አድርገናል? እያንዳንዳቸው በነጥባቸው እንድንለይ ያደረግነው ማለት ነው። ወደፊት ጭራሽ ደግሞ ወደ ቁርአኑ ስንገባ የምንለያቸው በነጥባቸው እንጂ አሊፍ ላይ ባላቸው አቋም አንለያቸውም ማለት ነው። ስለዚህ እዚህም ቦታ ላይ ብቻቸውን ያላቸው አቋምና ከሌላ ጋር ሲያያዙ ምን አይነት አቋም እንዳላቸው በደንብ አድርገን ልናስተውል ይገባል። እንደዛ ካላደረግን ቁርአንን ማንበብ አንችልም ማለት ነው። ጠይብ አንድ ጊዜ አነብላችኋለሁ። ባ ታ ሳ ኑን ያ ባ አሊፍ ኑን አሊፍ ታ አሊፍ ያ አሊፍ ሳ አሊፍ ባሲን ያሲን ኑን ሲን ታሲን ሳሲን ሳጂም ታሐ ኑን ኻ። ጠይብ ይህን ይመስላል የዛሬው ትምህርታችን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።